የሚገባውን ፍራቻ ፍሩት። ለአኼራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራትን። የአላህ ባሮች ሆይ እኛ ደካማ ፍጡር የሆነን የሰው ልጆች ዱንያም ላይ ይሁን አኼራ ላይ በሰላም መኖር የምንችለው በአላህ ረሕመትን በአላህ እዝነትን። ያለ አላህ ተባረከ ወተዓላ ረሕመትና እዝነት መብላት፣ መጠጣት፣ መተንፈስ፣ መቆም መቀመጥ እንኳ የማንችል ደካሞች ነን። ስለዚህ አላህን ተባረከ ወተዓላ ዘውትር ረሕመቱን ልንከጅል፣ እዝነቱን ተስፋ ልናደርግ፣ በሱ ልንመካና በሱ ብቻ ልንተማመን ይገባናል። በተለይ ባለንበት መጨካከን በበዛበት፣ መተዛዘን በቀነሰበት፣ ሊጠፋ በደረሰበት ጊዜ የአላህን ተባረከ ወተዓላ ረሕመት ሁሌ ልንከጅል፣ አላህ አለኝ ልንል፣ በአላህ ተባረከ ወተዓላ ከማንም ከምንም በላይ ልንተማመን ይገባናል። ተስፋ መቁረጥ ዱንያንም አኼራንም ያበላሻል፣ ከአላህ ተባረከ ወተዓላ ያርቃል፣ የሸይጣን መጫወቻ ያደርጋል። አንዱ ሸይጣን ሰዎችን የሚቆጣጠርበት ከአላህ የሚያጣላበት መንገድ ተስፋ መቁረጥ ነው።